ማርገዝ ለምትፈልጉ እህቶች እንዲሁም ደግሞ እርግዝና መከላከል ለምትፈልጉ ይህ ቪዲዮ ለእናንተ ነው። ለእናንተ ነው። ሰላም ጤና ይስጥልን ውድ ተመልካቾቻችን እንደምን ሰነበታችሁ? አንዲት ሴት እንዴት እርግዝና መከላከል ትችላለች፣ እንዴት ማርገዝ ትችላለች የሚለውን በሕክምና እንዲሁም በተፈጥሮ የሚለውን ይዤላችሁ መጥቻለሁ። እስከ መጨረሻው እንድትከታተሉኝ በክብር ጠይቃለሁ። አንዲት ሴት እንዴት በተፈጥሮ መንገድ እርግዝና መከላከል ትችላለች? ምንም መድኃኒት ሳትወስድ ማለት ነው። እንዴት በተፈጥሮ እርግዝና መከላከል ትችላለች የሚለውን እናወራለን። አንዲት ሴት የወር አበባ ሬጉላር ከሆነ በየ28ቱ ቀን የሚመጣ ከሆነ ከ1 እስከ 9 ባለው የወር አበባ ከመጣ ከ1 እስከ 9 ቀን ባለው ግንኙነት ብታረግ ምንም የሚፈጠር ነገር አይኖርም። ምክንያቱም ከ1 እስከ 9 የወር አበባ ላይ ፈሳት ይችላል፣ በ3 ቀን ሊያቆም ይችላል እና በ5 ቀን የሚያቆምም እህቶች አሉ። ስለዚህ ከ1 እስከ 9 ባለው የወር አበባ በአቆመበት ሰዓት እስከ 9ኛው ቀን ባለው ግንኙነት ብታረግ ምንም የሚፈጠር ነገር አይኖርም ማለት ነው። ምክንያቱም ምንድነው የወር አበባ እንቁላሉ የተበላሸ እንቁላል እየወጣ ስለሆነ አዲስ ደግሞ የሚመረትበት ጊዜ ገና ስለሆነ እስከ 9ኛው ቀን ባለው ግንኙነት ብታረግ ምንም የሚፈጠር ነገር የለም ማለት ነው። እንዲሁም ደግሞ ከ20ኛው እስከ 28ኛው ቀን ባለው የወር አበባ እስከሚመጣ ባለው ቀን ግንኙነት ብታረግ ምንም የሚፈጠር ነገር የለም። ምክንያቱም አዲስ የተመረቱ እንቁላሎች እንደገና ተበላሽተው በወር አበባ መልኩ ለመውጣት ስለተዘጋጁ ምንም የሚፈጠር ነገር አይኖርም ማለት ነው። ስለዚህ ከ1 እስከ 9 እና ከ20 እስከ 28 ቀን ባለው ግንኙነት ብታረግ አንዲት ሴት ማርገዝ አትችልም ማለት ነው። እርግዝና መከላከል ትችላለች ማለት ነው። ይህ ምንድነው? ማርገዝ ለማይፈልጉ እህቶች በዚህ መንገድ መድኃኒት ሳይወስዱ እርግዝና መከላከል ይችላሉ ማለት ነው። እንዲሁም ብረስት ፊዲንግ የምንለው በሱም ደግሞ እርግዝናን መከላከል እንችላለን ማለት ነው። እናቶች የምታጠቡ እናቶች በደንብ ልጆቻችሁን በማጥባት ያለ ወሊድ መቆጣጠሪያ እርግዝናን መከላከል ትችላላችሁ ማለት ነው። የድሮ እናቶቻችን አራርቀው የሚወልዱት በደንብ ጡት በማጥባት ነበረ። ስለዚህ ይህም አንዱ ትልቁና ዋነኛ የወሊድ መከላከያ ነው ማለት ነው። የምታጠቡ እናቶች ልጆቻችሁን በደንብ በማጥባት ወሊድ መቆጣጠሪያ ሳትወስዱ እርግዝናን መከላከል ትችላላችሁ ማለት ነው። በተፈጥሮ መልኩ ይህን ካልን በሕክምና ደግሞ እንዴት ምን አይነት መድኃኒቶች አሉ የሚለውን ያው ብዙዎቹ ልታውቁ ትችላላችሁ፣ ብዙዎች እህቶቼ ልታውቁ ትችላላችሁ። ግን ማታውቁም ልትኖሩ ስለምትችሉ ሁሉንም መናገር ስላለብኝ ነው። በሕክምና ደግሞ የተለያዩ የሕክምና መከላከያ መድኃኒቶች አሉ ማለት ነው። አንደኛው ፒልስ ነው። ፒልስ ሁሌ ዴይሊ የሚወሰድ ነው፣ በየቀኑ ሁሌ የሚወሰድ ነው። እሱን መጠቀም ይችላሉ። እንዲሁም የ3 ወር አለ፣ ለ3 ወር የሚሰጥ ማለት ነው። በመርፌ መልኩ ዲፖ ፕሮቬራ የምንለው እሱን መውሰድ ይቻላል። እንዲሁም ደግሞ አዩዲ የምንለው አለ፣ ኢንትራዩትራይን ዲቫይስ የሚባል በማህፀን የሚቀመጥ ለ10 ዓመት ነው የሚሆነው፣ ለ10 ዓመት ነው የሚያገለግለው። በማህፀን የሚቀመጥ አለ፣ እሱንም መጠቀም ይቻላልኝ። ካልፈለግን ደግሞ ማውጣት እንችላለን። ግዴታ 10 ዓመት ግዴታ መቆየት አለበት ማለት አይደለም፣ ግን ለ10 ዓመት ያገለግላል። እሱም አንዱን ነው። እንደገና ደግሞ ኢምፕላኖን ከበጃችን የሚቀበር አለ፣ እሱን መጠቀም ይቻላል። ይህን ያው ሐኪም ቤት ሄዶ የጤና ተቋም በአካባቢያችን የሚገኝ ጤና ተቋም ላይ ሄደን ባለሙያ አማክረን መውሰድ እንችላለን ማለት ነው። እንዲሁም ደግሞ ፐርማነንት ሜትድ የምንለዋለን ቱባል ሊጌሽን ወይም ደግሞ ዋዞክቶሚ የሚባል ማለት ነው። እሱ ማለት ምንድን ነው? ማህፀንን ቆርጦ ማውጣት ማለት ነው። እሱ የመጨረሻው ነው። የመጨረሻው ማለት አንድ ሰው መውለድ ካልፈለገ በጭራሽ በቂ ልጅ አለኝ ብሎ የሚያስብ ከሆነ በሕክምናው ቱባል ሊጌሽን ማስደረግ ይችላል። ምንም መድኃኒት አልወስድም ናቹራል ሜትድም አልጠቀምም ማለት የፈለገ ሰው ደግሞ የመጨረሻውና ፐርማነንት ሜትድ የሚባለው ቱባል ሊጌሽን ነው። ማህፀንን ማስቋጠር ወይም ደግሞ ማህፀንን አውጥቶ ከታ አድርጎ ቫዞክቶሚ አውጥቶ መጣል ማለት ነው። ቆርጦ አውጥቶ መጣል እሱ የመጨረሻው ሜትድ ነው ማለት ነው። ኤፌክቲቭነሳቸው አዩዲ 99% ነው የሚለውና እንዲሁም ደግሞ ኢምፕላንት
እንዲሁም ደግሞ ኢምፕላንት 99% ነው። ሌሎቹ 93% ፒልስ ዲፖ ምንለው 93% ናቸው። ሌሎቹ ቱባል ሊጌሽን እና ቫዞክቶሚ ቱባል ሊጌሽን ወይም ደግሞ ቫዞክቶሚ የምንለው ግን 100% ነው። ከወጣ ምንም ሊፈጠር አይችልም እና እሱ ነው በህክምና ያለው። ስለዚህ እናንተ እንደዚህ አይነት ሀሳቦች ሲኖሩ ወይም ልጅ አለመውለድ ከፈለጋችሁ ወደ ጤና ተቋም ሄዳችሁ ያለውን ነገር የጤና ባለሙያዎች በደንብ አብራርተው ስለሚነግሯችሁ መርጣችሁ መጠቀም ትችላላችሁ ማለት ነው። ለማርገዝ ከፈለጋችሁ ወይም ደግሞ ማርገዝ የምትፈልጉ እህቶቼ ደግሞ የመጀመሪያ የወር አበባ ከመጣ ከ10 እስከ 19 ባለው ቀን ከ1 እስከ 9 ባለው ቀናት ግንኙነት ብናረግም ዘር አይፈጠርም እያልን ነበር አይደል? ምክንያቱም የተበላሸ እንቁላል ስለሆነ ዘር ሊፈጠር አይችልም። ስለዚህ ከ10 እስከ 19 ባለው ግን ንጹህ እንቁላል የሚመረትበት ወቅት ስለሆነ ንጹህ እንቁላል ስለሆነ ዘር ይፈጠራል ማለት ነው። ስለዚህ ማርገዝ የምትፈልጉ እህቶች የወር አበባችሁ ከመጣበት ቀን ጀምሮ ከ10 እስከ 19ኛው ቀን ባለው ግንኙነት ብታረጉ ዘር ይፈጠራል ወይም ደግሞ ጽንስ ይፈጠራል ማለት ነው። እንዲሁም ደግሞ ከ20 እስከ 28ኛው ቀንም ግንኙነት ብታረጉ ጽንስ አይፈጠርም። ምክንያቱም ቅድም ተናግሬዋለሁኝ። ምንድነው ከ10 እስከ 19 ንጹህ እንቁላል ተመርቶ ስለነበረ ከ20 እስከ 28 ባለው ደግሞ እየተበላሸ ይሄዳል። ለመውጣት በወር አበባ መልኩ ለመውጣት ዝግጅት ላይ ነው ማለት ነው። ስለዚህ በሰዓት ግንኙነት ብታረጉ ምንም አይፈጠርም። ግንኙነት ከ10 እስከ 19ኛው ቀን ግንኙነት ብታረጉ ግን ጽንስ ይፈጠራል ማለት ነው። ስለዚህ ማርገዝ የምትፈልጉ እህቶች በዚህኛው ጋፕ መጠቀም ትችላላችሁ ማለት ነው። ተደጋጋሚ ግንኙነት ማድረግ ይጠበቅባችኋል ማለት ነው። ዘር ለመተካት ግን እቺን ስፔስ ነው የሚጠቀመው። ሁሌም ግንኙነት ብታረጉ ከ10 እስከ 19 ባለው ቀን ነው ዘር ሊፈጠር የሚችለው። ስለዚህ እንደዛ ማድረግ እንዲሁም ደግሞ በህክምና እንዴት ነው የሚለውን ነገር እናወራለን። በህክምና አንደኛ ማርገዝ ካልቻልን እንደዛ አድርገን ማርገዝ ካልቻልን ህክምና ቸክ ማድረግ ይኖርብናል ማለት ነው። ለምንድን ነው ተደጋጋሚ አንዳንዴ የማህፀን በሽታዎች እነዚህ ሴክሹዋል ትራንስሚትድ ዲዝ የሚባሉ በግንኙነት የሚመጡ በሽታዎች ሊኖሩ ይችላሉ እና እነሱን ቸክ ማድረግ ያስፈልጋል። ማርገዝ እንደምንችል በህክምና ቼክአፕ ሜዲካል ቼክአፕ መውሰድ ያስፈልገናል ማለት ነው። አንዳንዴ ሴክሹዋል ትራንስሚትድ ዲዝ የሚባሉ ነገሮች አሉ። እነሱ ካሉ ጽንሱ ቢፈጠርም አፖርት የማድረግ ነገር ይኖራል እና እሱን ቸክ ማድረግ አንደኛ ጽንስ አይፈጠርም፣ ከተፈጠረ ደግሞ አፖርሽን ሊኖር ይችላል እና እነዚህም በሽታዎች ትሪት ሳይደረጉ እርግዝና የሚፈጠር ከሆነ እንደዚህ ይከሰታል እና እናንተ ወደ ጤና ተቋም ሄዳችሁ መጀመሪያ ቼክአፕ ሜዲካል ቼክአፕ ማድረግ ያስፈልጋል ማለት ነው። እንዲሁም ደግሞ እርግዝና የማይፈጠርባቸው ሁኔታዎች ምን ሲሆኑ ነው? አንደኛ ፈርቲሊቲ ካለ፣ መካንነት ካለ እሱንም ቀድሞ ቸክ ማድረግ አስፈላጊ ነው። እንደገና ደግሞ አፖርሽን ተደጋጋሚ አፖርሽን ካለ፣ ተደጋጋሚ አፖርሽን የሚኖር ከሆነ ብዙ ጊዜ ማህፀን ተነክቶ ሊሆን ስለሚችል ማህፀናችን ተጎድቶ ሊሆን ስለሚችል እርግዝና ሊፈጠር አይችልም ማለት ነው። የእድሜ መግፋት ካለ ሳንወልድ ለረዥም ጊዜ ከቆየን እንደዛም አለማርገዝ ሊኖር ይችላል፣ እርግዝና ላይፈጠር ይችላል እና ለረዥም ጊዜ የወሊድ መከላከያ መድኃኒቶችን የምንወስድም ከሆነ ለመውለድ ያስቸግረን ይችላል ማለት ነው። ውድ ተመልካቾቼ የዛሬ ቪዲዮ ይህን ይመስል ነበር። ቪዲዮውን ከወደዳችሁት ላይክ፣ ሼር እንዲሁም ደግሞ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ ማለት ነው። በቀጣይ በሌላ ቪዲዮ እስከምንገናኝ መልካም ሳምንት።